ሰላም ሰላም ሰላምና ጤና በያላችሁበት ይብዛላችሁ። እንዴት ናችሁ? ዛሬ እንግዲህ ይሄን የመሰለ ቆንጆ ምግብ ነው የሰራ ነው ማለት ነው። ይሄን ፍሩት ሚክስ እንዴት እንደምጠቀመው ነው ዛሬ አብረን የምናየው ማለት ነው። መጀመሪያ ዘይቴን ጋል አደረኩኝ። ከዘይቱን ካገልኩትኝ በኋላ ሽንኩርቴን ጨመርኩኝ። ተከተፈ ሽንኩርት ነበረኝ ከታትፌ ኦሬዲ ተዘጋጃጀ ነበረ። ጨመርኩኝ። እንደዚህ ሽንኩርቱ ትንሽ ቀለሙን እስኪቀይር በሰል እስኪል ድረስ እንደዚህ እንተዋለን ማለት ነው። ከጎን የተከተፈ ቲማቲም ነበረኝ። ከዛም በኋላ ቲማቲሙን ጭምር አደረኩት ማለት ነው። እንግዲህ ለቪዲዮ ስለሆነ ፈጠን እያልኩኝ ነው የሰራሁትኝ ማለት ነው። ከዛ እንደዚህ ቲማቲሜን ከጨመርኩኝ በኋላ አብሬ አማሰልኩትኝ። ከዛም በኋላ ትንሽ እርድና ጨው ከዛ ቆንጆ በርበሬ አደረኩኝ ማለት ነው። ከዛ እነዚህን ከጨመርኩኝ በኋላ ደግሞ አንድ ላይ አብሬ ማብሰል ጀመርኩኝ ማለት ነው። አንድ ላይ አዋህዳቸውና አንድ ላይ አብሬ ማብሰል ጀመርኩኝ ማለት ነው። ከዛም በኋላ እነሱ እንደዚህ እየበሰሉ እናንተ ግን ቪዲዮውን ላይክ ማድረጋችሁን እንዳትረሱት። ከዛም በኋላ እንደዚህ ካደረኩኝ በኋላ የተከተፈ ድንች ነበረኝ። እንደዚህ በትናንሹ ከታትፌ ከሩዝ ጋር ስለሆነ በትናንሹ ነው የከታተፍኩትኝ። እሱን ጨመርኩበት ማለት ነው። ከዛ አንድ ላይ እንደዚህ አማሰልኩት። እስካሁን ድረስ ምንም ውሃ አልጨመርኩኝም፣ ምክንያቱም ቲማቲሙን በራሱ ውሃ ስላለው ሽንኩርቱም እንደዛ። ከዛን እንደዚህ አንድ ላይ የሚጣፍጥ ምግብ ሩዝ ሰርተናል ማለት ነው። ከዛም በኋላ እንደዚህ እስኪ በስል ድረስ እንደዚህ ተውኩትኝ ማለት ነው። በመሀል እያማሰልኩት ምናምን። ከዛ ያዘጋጀሁት ነጭ ሽንኩርት ነበረኝ። እዚች ጋር ነው ነጭ ሽንኩርቴን የጨመርኩትኝ። ከዛም በኋላ አንድ ላይ ደግሞ አማሰልኩትኝ ማለት ነው። በደንብ ይሁት ብስል እስኪል ድረስ ጠበቅኩት ማለት ነው። ድንቹ ደግሞ ብስል እስኪል ድረስ ጠበቅኩትኝ ማለት ነው። ካሮት ካላችሁ ከድንቹ ቀደም ብላችሁ ካሮት ብትጨምሩበት በጣም ቆንጆ ነው። ግን እዚህ ውስጥም ካሮት ስላለ ኦሬዲ ብዙም ያን ያህል አስፈላጊ አይደለም። ከዛም በኋላ ይሄውላችሁ ሚክስ ፍሩቴ ይሄ ነበረ። አውጥቼው እጥብ አደረኩትኝና እሱን ደግሞ ከላይ ጨመርኩት ማለት ነው። ከዛ እንደዚህ ጭምር አድርጌው አማሰልኩት ማለት ነው። እዩት ከለሩ ራሱ እንዴት እንደሚያምር ሲጨመር ራሱ በጣም ነው የሚያምረው። ከለሩ አንድ ላይ እንደዚህ በጣም ነው የሚያምረው። እንደ አማራጭ ብቻውን ከምትሰሩት ገዝታችሁት ብቻውን ከምትሰሩት እንደዚህ ከድንች ጋር ምናምን ቀላቅላችሁት ቆንጆ አድርጋችሁ እንደዚህ ብትሰሩት በጣም ነው የሚጣፍጠው። እኔ ስለወደድኩትኝ ነው ለእናንተ ሼር ያደረኳችሁ ማለት ነው። ከዛ እንደዚች አንድ ላይ ደግሞ እስኪ በስሉ ትንሽ ደግሞ እንተዋቸዋለን ማለት ነው። ከዛም በኋላ ይሄንን ትንሽ ከተው ነው በኋላ ደግሞ ሩዛችንን ደግሞ እናዘጋጃለን ከጎን ማለት ነው። ይሄ እንዳይዝብን ያው ማማሰል ምናምን አይረሳም፣ ማማሰል አለበት ውሃ ስለሌለው እንትን እንዳይልብን ማለት ነው። ድስታችንን እንዳይዝብን። ከዛም በኋላ ሩዛችንን ከጎን እናማስላለን። እንደዚች በደንብ ካበሰል ነው በኋላ ደግሞ ሩዛችንን ጥብጥብ አድርገን እንጨምራለን ማለት ነው። ያዘጋጀሁትን የሚበቃንን ያህል ማለት ነው። ከዛ ሩዜን እንደዚህ ይኸውላችሁ እንደምትመለከቱት ጭምር አደረኩት። ሳህኗን ለቅለቅ አርጌ ትንሽ ውሃ አርጌበታለሁ። እዚች ጋር የሳህኑ ልቅላቄ ትንሽ ማለት ነው። የቀረው ሳህኑ ላይ የቀረውንም ሩዝ እንትን ለማለት ማለት ነው ላለማባከን። ከዛ እንደዚህ አንድ ላይ አማሰልኩትኝ። ውሃ ታዲያ አላበዛሁትም። እንደምትመለከቱት ደረቅ ነው። ውሃ አላበዛውኝም፣ ትንጥዬ የጨመርኩት ማለት ነው። ከዛ እንደዚህ አንድ ላይ ደግሞ አንድ ላይ እናማስለዋለን ማለት ነው። ትንሽ ደግሞ እናቆየዋለን ማለት ነው ውሃ ከመጨመራችን በፊት። ከዛ ቃሪያዬንም እዚቹ ጋር ጨመርኩኝ ማለት ነው። ከዛም በኋላ ትንሽ ደግሞ አማስለውና ውሃችንን ደግሞ እንከልሳለን ማለት ነው። እስከዛ ትንሽ በሰል ይበል ብዬ አንድ ላይ ይዋሃድ ብዬ። በጣም ነው የሚጣፍጠው፣ ቆንጆ ነው። ሰርታችሁ ብሉት፣ ሞክሩት። እጅግ በጣም ትወዱታላችሁ። ማለት የምትገዙትን ፍሩት ሚክስ ዝም ብላችሁ ከምትሰሩት እንደዚህ ብትሰሩት በጣም ቆንጆ ነው። ከዛ ውሃችንን እንደዚህ ውሃዬን ከለስኩኝና ከዛ ድስቱን ከድነው በቃ መተው። ሩዙ እስኪበስል ለ10 ደቂቃ መተው። ከዛ ከ10 ደቂቃ በኋላ ኦሬዲ ሩዙ ይደርሳል ማለት ነው። ዝም ብላችሁ ከምትሰሩት የሚበቃውን ያህል ግን ውሃ ቼክ ማድረግ አለባችሁ። 10 11 ደቂቃ 12 ደቂቃ ብቻ እስከ 15 ደቂቃ ባለው ጊዜ ውስጥ ይበስላል ማለት ነው። እንደዚህ ነው፣ የሚያምር ነው፣ በጣም ጣፋጭ ነው። ሞክሩት፣ ሰርታችሁ ብሉ። ታዲያ ቪዲዮን ላይክ ማድረጋችሁን እንዳትረሱ። ቀጣይ ቪዲዮ እስክንገናኝ ባይ ባይ።